ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የቀጥታ ስርጭት አጫጭር ዜናዎችን እናሰማለን። ከዜናው ጋር ደጀኔ ጉተማ ነኝ። በመሃል ኦሮሚያ ኤጅሬ ወረዳ እዲ ተብሎ በሚጠራ አካባቢ ሁለት የኦሮሞ ወጣቶች በህዝባዊ ወያኔ ሓርነት ትግራይ ጦር በአጋዚ መገደላቸውን ከአካባቢው የሚወጡ መረጃዎች ያመለክታሉ። በአካባቢው ከፍተኛ ቁጣም ተቀስቅሷል። የአጋዚ ወታደሮች ሄርጳ ድሪርሳና መስቀሉ ኃይሉ የተባሉ የኦሮሞ ወጣቶችን በአሰቃቂ ሁኔታ የገደሉት ወጣቶቹ ይኖሩ የነበረውን ቤት ከበው በከፈቱት ተኩስ ነበር። ወጣት ሄርጳ ድሪርሳ ወዲያው ሲሞት ወጣት መስቀሉ ኃይሉ ሆስፒታል ከመድረሱ በፊት ተሰውቷል። በወጣቶቹ የቀብር ስነስርዓት ላይ የተገኙ የአካባቢው ነዋሪዎች በአጋዚ ወታደሮች ከፍተኛ ጉዳት ደርሶባቸዋል። የአስቸኳይ ጊዜ አዋጁን ምክንያት በማድረግ የትግራይ ህዝብ ነጻነት ግንባር ወያኔ በኦሮሞ ህዝብ ላይ የከፈተውን ጭፍጨፋ አጠናክሮ መቀጠሉን ከነጻነት ትግሉ ቅንጣት ያህል ወደ ኋላ አይመልሰንም ሲሉ የኦሮሚያ ቄሮች ወይም ወጣቶች በመግለጽ ላይ ይገኛሉ። በተመሳሳይ ዜና በመሃል ኦሮሚያ ቦሴት ወረዳ ዶኒ ከተማ አንድ የኦሮሞ ተወላጅ በአጋዚ ወታደሮች ተገድለዋል። በርካታ ነዋሪዎች ታፍነው ወዳልታወቀ ቦታ እየተወሰዱ ናቸው። አንድ የአካባቢው ነዋሪ በአጋዚ ወታደሮች ድብደባ መሞቱን ምንጮች ገልጸዋል። በምስራቅ ኦሮሚያ በአወዳይ የአጋዚ ወታደሮች የኦሮሞ ወጣቶችን ማደናቸውን አጠናክረው በመቀጠል ልጆቻቸውን ካላመጣችሁ በማለት ቤተሰቦቻቸውን እያሰሩና እያሰቃዩ መሆናቸውን የአወዳይ ምንጮች ገለጹ። የንግድ ከተማ በሆነችው አወዳይ በርካታ ባለሀብቶች ታስረዋል፣ ንብረታቸውን በአጋዚ ወታደሮች ተዘርፈዋል ሲሉ ምንጮቹ አክለው ገልጸዋል። የህዝባዊ ወያኔ ሓርነት ትግራይ ወታደሮች በአወዳይ ከፍተኛ ጭፍጨፋ ማካሄዳቸው አይዘነጋም። በምዕራብ ኦሮሚያ በደንብ ዶሎ የኦሮሞ ወጣቶች ቄሮ የአንገዛም ባይነት የነጻነት ትግላቸውን አጠናክረው መቀጠላቸውን እየገለጹ ናቸው። የአጋዚ ወታደሮችም በበኩላቸው የደንብ ዶሎና የአካባቢው ነዋሪዎችን አፍነው ማሰራቸውን አጠናክረው ቀጥለዋል። ነዋሪዎቹ ግን ኦሮሞን እየጨፈጨፈ ያለው ቡድን አይገዛንም በማለት ተቃውሟቸውን ቀጥለውበታል። የተለያዩ መፈክሮችንም ሲያሰሙ ታይቷል። በተያያዘ ዜና በአርሲ ዞን ሽርካ ውስጥ እየተካሄደ ያለውን ከፍተኛ ህዝባዊ ተቃውሞ ተከትሎ በርካታ ዜጎች በመታሰርና በመዋከብ ላይ ይገኛሉ። በሽርካ ወረዳ ሳዲቃ ከተማ ውስጥ ያለው ሁኔታ አደገኛና አሳሳቢ ደረጃ ላይ መድረሱን ነዋሪዎች ይናገራሉ። የኮማንድ ፖስቱ አጋዚም በበኩሉ ከአካባቢው የሚወጡትን መረጃዎች ለመደበቅ የመገናኛ መስመሮችን መዝጋቱን ምንጮቹ በተጨማሪ ገልጸዋል። በመጨረሻም ዜና እረፍት። የኢትዮጵያ መካነ ኢየሱስ ቤተክርስቲያንን ለ22 ዓመታት የመሩና የትምህርት ሚኒስቴርን ጨምሮ በተለያዩ መንግስታዊ የኃላፊነት ደረጃዎች ላይ ያገለገሉ ክቡር ዶክተር ኢማኑኤል አብርሃም ተወልደው በ103 ዓመታቸው ከዚህ ዓለም በሞት ተለዩ። መጋቢት 17 ቀን 1913 ዓ.ም ምዕራብ ኦሮሚያ ግንቢ አካባቢ ቦጂ የተወለዱት ክቡር ዶክተር ኢማኑኤል አብርሃም በኃይለ ሥላሴ ዘመነ መንግስት በትምህርት ሚኒስቴር ውስጥ በጀነራል ዳይሬክተርነትና የንጉሱ የፖለቲካ አማካሪ በመሆን አገልግለዋል። ከዚያም ቀደም ብለው በኢጣሊያ፣ በእንግሊዝና በህንድ የኢትዮጵያ አምባሳደር በመሆን ሰርተዋል። ከአቶ አብርሃም ታቶና ከወይዘሮ ቀናቱ ማልማ በ1973 ዓ.ም የተወለዱት የክቡር ዶክተር ኢማኑኤል አብርሃ
የቀብር ስነ ስርዓት ጀነራል ዊንጌት አካባቢ በሚገኘው ቅዱስ ጳውሎስ ቤተክርስቲያን ተፈጽሟል። እንግዲህ ተመልካቾቻችን ለጊዜው ያለን ዜናው የስካሁኑ ነበር። በሌሎች ዜናዎች ተመልሰን እስከምንገናኝ ደህና ቆዩን።